በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰቆቃወ ኦርቶዶክስ ዘኢትዮጵያ። እግዚአብሔር ከሰማይ እስኪጎበኘንና እስኪመለከት ድረስ ዓይኔ ሳያቋርጥ ዝም ሳትል እንባ ታፈሳለች። ከሁሉ አስቀድሞ በመላው ዓለም ለምትገኙ ኦርቶዶክሳውያን ወገኖቻችን እና ሰውን በሰውነቱ ለምታከብሩ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በዚህ ዘመን ኢትዮጵያዊ ሆኖ በኢትዮጵያ ተወልዶና አገሩን አውቆ ላደገ ሰው የአገሩ ሁኔታ የማያሳስበው የለም። ሁላችንም በገጠሪቱ ኢትዮጵያ ሆነ በከተማ ተወልደን አድገን በአንድም ሆነ በሌላ በኢትዮጵያውያን እናቶችና አባቶች ያልተደገፍንና በእነርሱ እርዳታ ያልተማርን የለንም። ስለዚህ ሁላችንም ላለንበት የበቃነው በእነርሱ ነው። በተለይም ኦርቶዶክሳውያን ካህናት በሀገሪቱ እየሆነ ያለው መከራ፣ ይበልጥም ቅድስት ቤተ ክርስቲያንና ልጆቿ እየደረሰባቸው ያለው መከራ እንቅልፍ ከነሳቸው መካከል መሆን አለብን። ሁላችንም ባይሆን ብዙዎቻችን እንቅልፍ አልባ ሌሊቶች እያሳለፍን እንገኛለን። ብዙ ጊዜ የምንጽናናው ግን በቅዱሳን አበው ነቢያት የተነገሩትንና የተጻፉትን ቅዱሳት መጻሕፍቶችን ስናነብ ነው። እነርሱ በተናገሩት ልክ ባይሆንም ባስተላለፉት መልእክት ተመርኩዘን መልእክታቸውን በማስተላለፍ ጭምር ነው። ነቢያት በተሰጣቸው ሀብተ ትንቢት በሀገር ላይ መከራ እንደሚደርስ ከመከራ ለመውጣት እግዚአብሔርን በልቅሶና በዋይታ የጠየቁትን ስናነብና ስናስተውል ኢትዮጵያን እያዩ ያለቀሱ ሆነው እናገኛቸዋለን። የኛ ዓይን ኢትዮጵያን እግዚአብሔር ከሰማይ እስኪጎበኝና እስኪመለከት ድረስ ዝም ሳንልና ሳናቋርጥ እንባ እያፈሰስን እንገኛለን። የነቢያቱ መጻሕፍትን በማስተዋል ላነበበ ሰው በኢትዮጵያ እየተደረገ ያለው በዘመነ ነቢያት በእስራኤል የደረሰው ግልባጭ ሆኖ ያገኘዋል። በተለይም ሰቆቃወ ኤርምያስ ለዚህ አንዱ ማሳያ ነው። ነቢዩ አልቃሻው ወይም ሆደባሻው በመባል ይታወቃል። ይህን ስም ያሰጠው የዘመኑ መሪዎችና ሕዝቡም ሁሉ ያደርጉ የነበረው አመፅ ተከትሎ የሚመጣው መከራ በማየቱና ሐዘኑን በእንባ ስለገለጸና ይህንኑ እንባውን በጽሑፍ አስፍሮ ስላስነበበን ነው። እኛም አሁን ያለንበት ሁኔታ መገንዘብ ስንጀምር ላለፉት 40ና 50 ዓመታት የዘራው ክፉ ዘር በቅሎ አድጎ አፍርቶና ታጭዶ የመከራ ምርቱን እየሰበሰብን መሆኑን እንረዳለን። አሳዛኙ ነገር ግን ሁላችን መከራውን ተረድተን ከመከራው ለመውጣት እንዳንጥር አይምሯችን ፈዟል፣ ልባችን ደንዝዟል። ጊዜያችንና ዕውቀታችን መስጠት በሚገባን እውነት ላይ ከማሳለፍ ይልቅ በማይጠቅመውና ምንም ፋይዳ በሌለው ይባስም ብሎ ጉዳት በሚያመጣ ነገር ላይ ብዙ ጊዜ እናጠፋለን። አሁን ይህን እየጻፍኩ ያለው ለአይምሮ የሚከብዱ ብዙ አሰቃቂ መከራዎች በምድሪቱ እየተፈጸሙ እንደሆነ እየሰማንና እያየን ነው። እንስሳትን ለማረድ ይንሰፈሰፍ የነበረ ትውልድ የነበረባት ምድር ኢትዮጵያን መስዋዕት ማድረግ የየዕለት ተግባር ሆኗል። ኢትዮጵያውያን አካላቸው በቢላዋ እየታረደ፣ እግራቸው በምሳር እየተቆረጠ፣ ዓይናቸው እየወጣ፣ በድናቸው በጅብ ይበላል። መንግስታዊ ጭፍጨፋ ከዕለት ዕለት እየከፋ ነው። ተው የሚል ድርጅቱን የሚያወግዝ ቀርቶ ሐዘኑን የሚገልጥ መሪ እንኳን ልናገኝ አልቻልንም። በግፍ መገደላችሁም በጸጋ ተቀበሉና በየተራ ተሰዉ እየተባልን ነው። ግፍንና መከራን የሚያወግዝ ቢኖር ወንጀለኛ ተብሎ ይፈረጃል፣ ይከሰሳል፣ ተከሶም ወህኒ ይጣላል። ለእነዚህ እንዲያለቅሱ ላገዛዙ ላልተፈቀደላቸው ወገኖቻችን በእንባ የታጀበ ጸሎት ለፈጣሪያችን ማድረስ ይኖርብናል። ለዚህ ነው ይህንን ጦማር ሰቆቃወ ኦርቶዶክስ ዘኢትዮጵያ ብለን እንጠራው ዘንድ የተገደድነው።
ነቢዩ ነገሩ ቢከብደውና እኛን ሆኖ ሰቆቃው ኤርምያስ ብሎ ብዙ የእንባ ስንኞችን የዘረዘረው እኛም የእርሱን እንባ ተውሰን እንባችን እንደ ክረምት ጎርፍ እናወርዳለን እናነባለንም። መሐሪና ርኅሩህ አምላካችን እግዚአብሔር ይሰማናል ብለንም እናምናለን። ነቢዩ ልቅሶውን የጀመረው እንዲህ በማለት ነው። ሕዝብ የሞላባት ከተማ በሌሊት እጅግ ታለቅሳለች፣ እንባዋም በጉንጯ ላይ አለ፣ የሚያጽናናት የለም። ወዳጆቿ ሁሉ ወነጀሏት፣ ጠላትም ሆኑባት፣ የራሷ ልጆች ሳይቀሩ ጠላት ሆኑባት ብሎ ሊጨምርበት ይችላል። ሰቆቃወ ኤርምያስ ምዕራፍ 1 ቁጥር 2 ነው። ይህ ሰቆቃወ የኢትዮጵያና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ምክንያቱም የራሷ ልጆች እርስ በርሳቸው ይበላላሉና ወንድም ወንድሙም በቢላዋ እያረደ ሲጫወት እያየች በዚህ ያላዘነች ያላለቀሰች ቤተክርስቲያን በምን ልታዝንና ልታነባስ ትችላለች? ኦርቶዶክሳውያን በየደረሱበት የሚታረዱ ከሆነና በምድሪቱ ወጣቶች በመንግስት አስተባባሪነት እርስ በርሳቸው የሚጨፋጨፉ ከሆነ የሰቆቃ ጊዜ ከማለት ውጭ ምን ብለን ልንጠራው እንችላለን? በየቀኑ ጆሮን ጭው የሚያደርጉ የጭካኔ ጥግ ከታየ ከዚህም በላይ የሚያስለቅስ ምን ሊመጣ ይችላል? ክቡር የሆነው የሰው ልጅ አውሬ ሆኖ ራሱን ሲበላ ከማየት የበለጠ ቅስም ሰባሪና አሳዛኝ ነገር ከቶ ሊገለጥም ይችል ይሆን? ነቢዩ የእንባው ጅረት ሊቆምለት ባለመቻሉ የሚያለቅስበትን ምክንያት በበቂ መልኩ ዘግቧል። ዓመት በዓል የለም፣ ቤተ መቅደስ ፈርሷል፣ ካህናት ታርደዋል ይልና ወደ ዓመት በዓል የሚወጣ የለምና የጽዮን መንገዶች አለቀሱ፣ በሮቿ ሁሉ ፈርሰዋል፣ ካህናቶቿ እየጮሁ ያለቅሳሉ፣ ደናግሎቿ ተጨነቁ፣ እርሷም በመሬት ላይ አለች። ሰቆቃወ ኤርምያስ 1:4 ነው። ሁሉም ዋይታ ነው። ካህናቱ በጩኸት እየተጨነቁ ናቸው። ዓመት በዓል የሚባል ነገር ሊታሰብ አይችልም። የቤተ መቅደሱ በሮች የፈራረሱ ሲሆን ምዕመናን በእንባ እየታጠቡ የሚውሉና የሚያድሩ መሆናቸውን አብራርቷል። ነቢዩ አሁንም ኢየሩሳሌምን ጭንቀቷን ሲተነትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እያሰበ ይመስላል። ኦርቶዶክስ መሆን እርግማን እስኪመስል ድረስ የመከራ ዶፍ በአገልጋዮችና በምዕመናን ላይ እየወረደ ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አጽናኝና ፍታታ ትጮኻለች። ነቢዩ ለእስራኤል የተናገረው ለእኛ ሆኖ እናገኘዋለን። እኛም እሱን ተገብረን መከራውን ሲገልጥም እንዲህ ይላል፣ የሚያጽናናኝ ነፍሴንም የሚያበረታታ ከኔ ርቋልና ስለዚህ አለቅሳለሁ፣ ዓይኔ ውሃ ያፈሳል። ጠላት በርትቷልና ልጆች ጠፍተዋልና ሰቆቃወ ኤርምያስ 1:16 ብሏል። ነቢዩ ለእስራኤል ሲያነባ ክፉና በጎ ቀኝና ግራ የማያውቁ ሕፃናት ደም ሲፈስ አካላቸው የአውሬ ቀለብ ሲሆን እያየና በቅርቡ በአርሲ ከሕፃን እስከ አዋቂ በአንድ ቤት የታረዱትን ኦርቶዶክሳውያን በሩቅ እየተመለከተ መሆን አለበት። ይህን ከባድ ሐዘን በእንባው ሲገልጸው ሕፃኑና ጡት የሚጠባው በከተማይቱ ጎዳና ላይ ሲዝሉ ዓይኔ በእንባ ደከመች፣ አንጀቴም ታወከ። ስለ ወገኔ ሴት ልጅ ቅጥቃጤ ጉበቴ በምድር ላይ ተዘረገፈ። ሰቆቃወ ኤርምያስ ምዕራፍ 2 ቁጥር 11 ይላል። መሬቱን የሚያርስበት ሰላም አጥቶ እየተደበቀ አርሶ የበቀለለትን ቡቃያ የጨካኞች ወታደር በእሳት አቃጠሉበት። ይህም አልበቃህ ብሎ ጨካኝ ወታደሮች እናቱንና መነኩሴ አያቱን በደቦ ደፍረው ገለውበት፣ የቤቱን ሀብት ዘርፈው ወስደውበት ብቻውን የቀረ ልጅ እንዲሁም በወለጋ እናቱ ተገላ ከአስከሬኑ ጋር ሆኖ ያለቅስ የነበረ ልጅ አይቷል። የነቢዩ እንባ መጉረፉን ቀጥሏል። በከተማ ጎዳና እንደተወጋ ሰው በዛሉ ጊዜ ነፍሳቸውን በእናታቸው ብብት በወጣች ጊዜ እናቶቻቸውን እህልና የወይን ጠጅ ወዴት አለ ይሏቸዋል። ሰቆቃወ ኤርምያስ ምዕራፍ 2 ቁጥር 12 ነው ማለት ነው።
የሚበላ የሚጠጣ ጠፍቶ በረሃብ ጣር የሚሞቱ ኢትዮጵያውያን ብዛት እናታቸው እንዳትቆጥራቸው እሷም ተገድላለችና ትውልድ ይቁጠረው። በነቢዩ ዘመን የነበሩ አይሁድ ይመሩት የነበረው የመከራ ሕይወት ዛሬ በኢትዮጵያ ሚሊየን እናት አባቶች እና ልጆች ታሪክ ሆኗል። ነቢዩ ኢየሩሳሌም ኢትዮጵያን አጽናኝ ፈዋሽ እንደሌላት ሲተነብይ የኢየሩሳሌም ሴት ልጅ ሆይ ምን እመሰክርልሻለሁ? በምንስ እመስልሻለሁ? ድንግሊቱ የጽዮን ልጅ ሆይ ኢትዮጵያ ሆይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆይ አጽናናሽ ዘንድ በምን አስተካክልሻለሁ? ስብራትሽ እንደ ባሕር ታላቅ ነውና የሚፈውስሽ ማን ነው? ሰቆቃወ ኤርምያስ 2:13 ብሏል። የሚፈውስ ጠፍቶ ምድር በመከራ ባህር ተውጣለች እንዳለ ነቢዩ